ያው ተፈናቃዮች መመለስ ከኛ ህልውና ጋር የተያያዘ ነው። የሜቴክ አካውንት እና የምርጫ ቦርድ ላይ ያለን እንትን ያለን ሲመለስ ነው ተፈናቃይ የሚመለሰው። የኛ ህልውና ከናንተ ህልውና ይቀድማል ብለው እኮ አፋቸውን አውጥተው ተናግረዋል። እነ ደብረጽዮን ሁሉም አመራሮች ነው መንጆሪ ነው ምንድን ያሉት 1 ሚሊዮን ሰው ሞተ የምትሉት እኛን ለማስጠቆር ነው ወይ አትበሉ እኮ ብለዋል። ጄኖሳይድ የሚባል ነገር እንዳትሉ። ለምን ሻቢያን መጥፎ እያደረጋችሁ ነው? አዲሱን አለቃ እኛን መጥፎ እያደረጋችሁ ነው። ስለዚህ ሞታችሁን ደብቁ እኮ ያሏችሁ ድርጅት ማን ያለው ትለኛለህ? ከተፈናቀልክበት የምትመለሰው እኔ ወደ ስልጣኔ ስመለስ ነው ብለዋል። እንኳን በህይወት እያለ የምትናገረውን በሞትህም ላይ ነው የሚፈርደው እንጂ ይሄን ደግሞ ምን ካካደው ነገር ነው እንዴ? ፊት ለፊት ወጥቶ የኔ ንብረት ነው ከሻቢያ ጋር ቁም ካልኩት አስቆመዋለሁ፣ ከገዛ ሀገሩ ጋር ታዋጋዋለሁ፣ ካሰለፍኩት ቦታ ይሰለፋል። ለዛ ነው 4 ኪሎ እየተመላለሱ ወዴት እንምራለህ እኮ ነበር ጥያቄያቸው። እኔን ስሪኝ የሚል የድሮ ዘፈን ነበር ሹሩባ ለመስራት። እኔን አስቀምጠኝ ነው እንጂ ግርግሩ የኔ ጥቅም ምናምን የምትለው ነገር ላይ ቲፒኤልኤፍ ያንተን ጥቅም ያስከብርልኛል ብለህ የምታስብ ከሆነ ግላክ የራሱ ጥቅም ከተከበረ በኋላ እኮ 27 ዓመት ያየው ነው። ይሄ እኮ እንደነ ኦነግ ወይም እንደነ ሌሎች ታጋዮች እኮ አይደለም። ስልጣን ይዞ 27 ዓመት የነበረ ድርጅት እኮ ነው። ስልጣን በያዘ ሰዓት ለትግራይ ምን አደረገ ብለህ መጠየቅ አትችልም እንዴ? እኔ በአካል ሄጄ አይቼዋለሁ። ዛሬም መልሰኝ እዛ ስልጣን ላይ ይላል። ዋጋ ትከፍላለህ። የ19 20 ዓመት የ18 ዓመት ልጆችን ከመድፍና ከድሮን ፊት ሸሻችሁ ብሎ አስቆሞ ረሽኗል። ትግራይ የሆኑ ሰዎችን ረሽኗል ብሎ እኮ እኔ አይደለሁም የነገርኩ። የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ ነው የነገረ። እዚህ ላይ መታችሁ ሚዲያ ላይ ሰውን አይኑን የምታስሩበት እንደ ድሮ ውድብ ውስጥ እናስገባለን ጠረንፋለን አይሰራም። ተሰንጥቋል። ህዝቡ አያችሁ፣ ራቁታችሁን ቆማችሁ ተገለጠ። ለምን ፌደራል መንግስት ሰራዊቱንም ፖለቲካውንም ከትግራይ ውስጥ አወጣ። ላለፈው 2 ዓመት ፖለቲካውንና ሰራዊቱን ሲያወጣ እናንተ ነገር ፍለጋ ተወራጫችሁ። አያችሁ ህዝቡ በግላጭ እነኚህ ሰዎች እውነትም ለካ ለስልጣናቸው ለኃይላቸው ከሆነ መልሰው ከሻቢያ ጋር ራሱ ወንድማማችነህና ታረቅ ብለው እግር ኳስ ጨዋታ ያጋጥሙናል። ጽምዶ ብለው መልሰው ከፋኖና ከሻቢያ ጋር ካጣመሩ they will take us to the gates of hell ለስልጣናቸው ሲባል በኬሚካል ወርቅ እያወጡ መልሰው ለፌደራል መንግስት ግማሹን በኮንትሮባንድ እየሸጡ ራሳቸው መክበር ራሳቸው ወደ ስልጣን መመለስ የሚያደርጉ ሞትህን እንኳን ደብቅ የሚሉ ናቸው። አየህ ህዝቡ